ረሱል ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን እንደዚህ ይሄ ኩታቸው ተገልጦ ታፋቸው ይሄ እየታየ ባለበት አቡበክር ገባ፣ አልሸፈኑትም። ዑመር ገባ፣ አልሸፈኑትም። ዑስማን ሲገባ ሸፈኑት። ለምን ይሄንን አደረጉ ተብለው ተጠየቁ። እሳቸው ምን አሉ? ዑስማንን አይደለም በምድር ያለ በሰማይ ያለ መላእክት ያፍረዋል አሉ። هذا ذو النورين የሁለቱ ብርሃኖች ባለቤት ይባላል። ማንና ማንን ስላገባ ነው ይሄ የተሰጠው? የረሱል ሰለላሁ ዐለይሂ ወሰለም ሁለት ሴት ልጆችን ስላገባ ذو النورين የሁለቱ ብርሃኖች ባለቤት የተባለው ዑስማን ማለት። አሁን ምን ይላል? ከዚያ ርስት ጋር መሄደውን ልንገራችሁ። ስለሱ ይሄን ያህል ሙቀዲማ ከተነጋገረን በእስልምናም ይሁን እስልምና ውስጥ ገብቼም ይሁን ከእስልምና በፊት ዝሙት ሰርቼ አላውቅም ይላል። ማን? ነብይ ያፈረው በሰማይ ያለ መላእክት ያፈረው። ዛሬ ምን ይባላል? አረይናው እኮ አራዳ ነው አተራማሽ ነው እኮ ይባላል። ስሙ ራሱ ያስጠላል አያስጠላም? አተራማሽ አዑዙ ቢላህ አተራማሽ ቺኮች ያሽከረክራል ይሉታል። እሱ ራሱ እኮ 360 ዲግሪ ጣቢያው ጠፍቶበት እኮ የሚሽከረከረው ማለት ነው። እሱ አብዷል። አላህ በጠላው በሽታ ማለት ነው። አሽከርካሪ እኮ ነው ይባልለታል። አስገራሚውና አሳዛኙ ልባችን መድከሙን የምታውቀው አላህን አመፀኛ የሆነው ሰው እንደ ታዋቂ ሰው መታየት ጀመረ። አሬ ከባድ ሰው ነው ይባላል። በምን ሚዛን ነው ይሄ ከባድ የሚሆነው? ከባድማ እና አብደላህ ኢብኑ መስዑድ ናቸው። ረሱል ሰለላሁ ዐለይሂ ወሰለም ዛፍ ላይ ወጥቶ በጣም ቀጭን ከመሆኑ የተነሳ ይባላል። በጣም ቀጭን ሰው ከመሆኑ የተነሳ ቁርአንን ሂዱና ተማሩበት የተባለው አብደላህ ኢብኑ መስዑድ ዛፍ ላይ ሲወጣ ንፋስ አንቀጥቅጦት ሊወድቅ ደረሰ። ከእግሩ ቅጥነት ከፊል ሷሃባዎች ሳቁ። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? የአብደላህ ኢብኑ መስዑድ እግሮች የውመል ቂያማ እያንዳንዳቸው የኡሁድ ተራራን አክለው ይመጣሉ አሉ። እነዚህ ነበሩ ከባድ ሰው ማለት። ዛሬ እናትህን ምናም ብሎ የሚሳደበውም ሰው አራዳ ይባላል። ደሞ እናት ምን አደረገች የምትሰደበው? ባማጠች፣ በወለደች፣ ባሳደገች፣ እንቅልፏን ባጣች ሙስሊም ሆኖ እናትን ምናም ሲል እንዴት ይጨንቃል? እናቱን ሲያሰድብ ለሌላ ሰው ከዱርዬዎች ጋር አብሮ እየገጠመ ማለት ነው። በፊት እኔ ይሄን ስድብ ከተማ ላይ ማቀው ሰዎች ሲጣሉ ነበረ እናትን የሚባባሉት። አሁን እንደ ጨዋታ እንደዚህ ላርግልህና እናትህ ምናም ብሎ እንደ ቀልድ ማለት ነው። የት ነው ያለ ነው? እናትህን ካላህ መብት ቀጥሎ እኮ የእናትና የአባት መብት ነው ያለው። እንዴት እናትህ እንድትሰደብ ሰበብ ትሆናለህ? እነዚህ ሰዎች ናቸው ምን የሚባሉት? አሽከርካሪ፣ አተራማሽ ምናም ኢላ አኺሪል ከላም ምን ይሆኑ? ይሄ እንትናቸው የገባ ጀርባቸው የወለቀ በሜዲሲን ዓለም ብትወስዷቸው እኮ የሉም፣ ቀላል ናቸው እኮ። ኪሎአቸው እየቀነሰ የመጣ ከባድ ሰው ይባላሉ። ሱብሃንአላህ። የሙስሊም ወንድ አርአያው እነ ዑስማን ናቸው። የቻለ ሰው ያገባል፣ ያልቻለ ሰው አርፎ ይቀመጣል።